ቆንጆ ነች ግን ያገባት ሁሉ ሻሂድ ነው። አቲካ ክፍል 11 የሸሂዶች ሚስት አቲካ ሆይ የሕይወትሽ ጅማሬ ሀብሎ ከጀመረበት አንስቶ መጨረሻሽ የኢባዳና የኢማን የሐዘንና የሶብር የውበትና የመተናነስ የውዴታና የፍቅር የባለ ሐቅና ረሃ እውነትና አማና የተሞላበት ነበር። አላህ Subhanahu Wa Ta'ala አንቺ ያገባሻቸውን ሁሉ መስዋዕት የሚያደርገው አንቺን ከሰማዕታት ተርታ ውስጥ ሊያኖርሽ አልሞ ነው። አላህ ሶብርሽን ይቀበልሽ። አቲካ ጀግናውን ሰይድና ዙበይርን ረዲየላሁ ዐንሁ በፍቅሯ በባህሪዋና በታዛዥነቷ አረታቻቸው። ሰይድና ዙበይርም አቲካ ላይ የነበራቸው ቅናት ስሜት መልኩን እየቀየረ መጣ። በጣም ፈሩላት። የነብዩ አለይሂ ሰላቱ ወሰላም መስጂድ ሄዳ ልትሰግድ ስትዘጋጅ መሄዷን መጥላታቸውን ቢነግሯትም አንተ ፍላጎትህ ከሌለበት መሄዱን ትቻለው በማለት ከመንገዷ ፊቷን መልሳ ወደ ቤቷ እንደገባች ክፍል 10 ላይ አድምጠናል። አቲካ በረሱል ሰለላሁ ዐለይሂ ወሰለም የአክስት ልጅ ላይ ያሳደረች የነበረው ተጽዕኖ ወደር አልነበረውም። ሰይድና ዙበይርም ግን መቋቋም አልቻሉም። ለሁለተኛ ጊዜ አቲካን መስጂድ መሄዷን መጥላታቸውን ሲገልጹላት አቲካም ይህ ጥያቄያቸው በቅናት ላይ የተመሰረተና ሊቀይሩት ይችሉ ዘንድ በለዘብታ ቃል እንዲህ አለቻቸው። የአዋም ልጅ ሆይ በዚያን ጊዜ የሚወዱትን ሰው ሲጠሩ በአባቱ ስም ነበር። ረሱል ሰለላሁ ዐለይሂ ወሰለም ጋር አቢ በክርና ዑመር ጋር የሰገድኩበትን ሙሰላይን ለቅናትህ ብዬ እንድተው ፈለክ ወይ ብላ ጠየቀቻቸው። ሰይድና ዙበይርም ላ ወላሂ አልከለክልሽም አሉ። ነገር ግን ያደረባቸው ቅናት ቀላል አልነበረም። በጣም ያሳዝናሉ። ለሰላት ከወጣች የምትመለስ አይመስላቸውም። ልባቸው አረጋለ። ማስገደድ ደግሞ ባህሪያቸው አልነበረም። አትሂጂ ማለትም አይበቃላቸውም። ነገር ግን ይህ ቅናት ወደሚያስገርም ድርጊት መርቷቸዋል። ከዚህ በታች በመነግራችሁ የሰይድና ዙበይር ድርጊት ተገርማችሁ ምንም አይነት ተቃርኖ በውስጣችሁ እንዳታሳድሩ፣ ከጀምሩም ይህን ሐሳብ ከውስጥ እንዳታኖሩት። ምክንያቱም እኛ ሙስሊሞች ከረሱል ሰለላሁ ዐለይሂ ወሰለም ሷሃባዎች ጋር ያለን ግንኙነት በአደብ ሲሆን ያምራል። ነብያችንም ሰለላሁ ዐለይሂ ወሰለም ይህን ጉዳይ በእጅጉ ያነሱ አስጠንቅቀዋል። ልብ ብለን እናድምጠው። በሰይ አላህን ፍሩ። እኔ ከሞትኩ በኋላ እስልምናን ለመዋጋት እነርሱን ዓላማ አታድርጓቸው። እነርሱን የወደደ እኔ እንደምወደው ሆኖ ነው የሚወዳቸው። እነርሱን ያስከፋ ያስቆጣ እኔ እንደምከፋበት ነው የምቆጣበት ሆኖ የሚገኘው። እነርሱን አዛ ያደረገ እኔን አዛ እንዳደረገ ነው። እኔን አዛ ያደረገ ደግሞ አላህን አዛ እንዳደረገ ነው። አላህን አዛ ያደረገ አላህ ክፉኛ ሊበቀለው ተቃርቧል አሉ። በሌላ ሐዲስም አስሐቦቼን እንዳትሰድቧቸው ነፍሴ በእጁ በሆነው አምላክ እምላለሁ አንዳችሁ የእሁድን ተራራ የሚያክል ወርቅ ብታወጡ የአንዳቸውንም ደረጃ አትደርሱም ነበር ወላ ግማሹን አሉ። ከዚህ አስፈሪ ማስጠንቀቂያ በኋላ እንግዲህ ሱሐቦችን በክፉ ማንሳት ወይም ሊያስብ የሚዳፈር ያለ አይመስለኝም። ወደ አቲካ ታሪክ ስንመለስ ሰይድና ዙበይር ረዲየላሁ ዐንሁ አቲካ ላይ ከመቅናታቸው የተነሳ አንድ የሚያስገርም ነገር ሰሩ። አንድ ቀን የሱብሂን ሰላት ለመስገድ ወደ መስጂድ ስትሄድ አቲካ ሰይድና ዙበይር ውዱእ አድርገው ቀድመዋት ወጡና
በእኔ ሰዕድ የሚባለው ቦታ ላይ አድፍጠው ጠብቀዋት በዚያ ጨለማ ሰውነቷን መታ አድርገዋት በፍጥነት ከአካባቢው ተሰወሩ። አቲካም ደንግጣ ዞር ብላ ስታይ ማንም የለም። ምን ሆነሃል? አላህ እጅህን ይቆጠው አለችና በጣም ተደናግጣ የነብዩ አለይሂ ሰላቱ ወሰላም መስጂድን መሄድ ትታ ወደ ቤቷ ተመለሰች። ሰላቷንም እቤቷ ሰግዳ ሰዎች እንዲህ አደባጡ በማለት በጣም አዝና ስለደረሰባት ነገር እያሰላሰለች ሳለ ዘይድና ዙበይር እቤት ተመልሰው ምነው መስጂድ አላየሁሽም ይሏታል። አላህ ይርሐምኪ አብዱላህ አባት ሆይ ካንተ በኋላ እኮ ሰዎች ተበላሹ። የሚገርም ነገር ነው። አሁን ላይ ለሴት ልጅ መስጂድ ሄዳ ከመስገዷ ጓዳ ውስጥ መስገዷ ይሻላታል በማለት ከዚያን ቀን ጀምሮ መስጂድ ሄዳ መስገድን አቆመች። ዘይድና ዙበይር በአድራጎታቸው ቢጸጸቱም ሊቋቋሙት ያልቻሉት ስሜት ግን እዚህ አድርሷቸዋል። አቲካ ዘይድና ዙበይርን ወዳ ቤቷን አሙቃ ትዳሯን አሳምራ በደስታ እየኖረች ነው። የአቲካን ሐዘን በማስረሳት በኩልም ዘይድና ዙበይር ከልክ ያለፈ ውዴታና እንክብካቤ እጅግ የሚያስገርም ነበር። አሁንም ጊዜ መልኩን ቀየረ። የሐዘን ሸማ አቲካ ላይ ሊወርድ ማንዣበቡን ዳር እያለ ነበር። እንዲህ ሆነ። ያ ነቢያችን አለይሂ ሰላቱ ወሰላም የተነበዩት ትንቢት መዲና ላይ ተከሰተ። ነገሩ ውስጥ ለውስጥ እንደ እሳት ተቀጣጠለ። ወንድሜን አልይን አልዋጋም በማለታቸው ብቻ ዘይድና ዙበይር ተቋሞ ከፋሲቆች ገጠማቸው። መንገድ ላይም በአሰቃቂ ሁኔታ በአምሮ ኢብኑ ጀርሙዝ ተገደሉ። ዘይድና ዙበይር መንገድ ላይ ደማቸው ፈሶ ሙጅሪሞች ያ ንጹህ ደማቸው ላይ ተረማመዱ። ዘይድና ዙበይር ባላሰቡት ወቅት ነው የተገደሉት። አቲካ ፊቷ ዙበይር ያስጀመርከኝን ፍቅር ሳታስጨርሰኝ እንደወጣህ ቀረህ በማለት ታነባ ጀመር። ለገዳዩ ደግሞ በግጥሟ ስትጠይቀው ሳያስበው አድፍጠህ ከኋላው መተህ ገደልከው፣ ውጤቱን ታውቀው ነበር። ለገልህ ነው ብለህ ቀድመህ ብትነግረው ያ አምሮ ሰይፍህን አውጥተህ ብትሞሻለቅ ባገኘኸው እጅህ ሽባ ይሁን። ሙስሊም ገድለ የሸሂድ ደም ቅጣቱ የከፋ ነው። አቲካ የሐዘን ማዕበል መታት። ሌት ተቀን አለቀሰች። 3 ባል፣ 3 ፍቅር፣ 3 ትዝታ፣ 3 ሸሂድ። ዘይድና ዙበይር ባለ ንብረት ስለነበሩ ከሌላ ሚስት የወለዳቸው ልጃቸው አብደላ ወደ አቲካ መጥቶ አቲካ ሆይ አንቺም እናታችን ነሽ፣ የአባታችን ሐቅ ይገባሻል፣ ነይ ወርስ ተካፋይ ብሎ ሲጠራት የዙበይር ትዝታ ይበቃኛል ብላ እምቢ ብላ መለሰቻቸው። ተመልከቱ እዚህ ላይ ጠያቂዎቹንም መላሿንም። ያ አላህ አብደላ መቤት ሄዶ ተመልሶ ወደ አቲካ መጥቶ ድርሻዋን 600,000 ድርሃም አስረከባት። የአብደላን እናትንም እዚህ ላይ እናደንቃታለን። በክፍል 12 ታሪክ እንገናኝ።